ዳዊ ገነትን ላስጎብኛችሁ እግዚአብሔር እንዴት አባቱ እንደሚያምር። አሁን ከጠዋቱ 12 ሰዓት ነው። ወደ ሸንኮራ ዮሐንስ ልንሄድ ነውና ይኸው ሰዓቱ 12 ሰዓት ይላል። ስለዚህ ጉዞ እንጀምራለን። ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ባርከ ያሳደገ ባህራት ስናጠፈው ከቶ ያለኝ ታምር ትርግናህን አይቶ ሰዎች ይሉሃል ሚካኤል ሙታንሳ ያሬድ ዱማ በስደት ደጋፊ ሙቀድመ ለሌላ ሰላፊ ሚካኤል ልበል ሚካኤል ልበል ሚካኤል ልበል ሚካኤል ልበል ሸንኮራ ዮሐንስ በሰላም ደርሰናል። አሁን ወደ ጸበሉ ቦታ እየሄድን ያለ ነውና እዩ ላሳያችሁ እንዴት እንደሚያምር በጣም ነው የሚያምረው። አሁን ወደ ጸበሉ ቦታ እየሄድን ነው። ስለዚህ አብረን እንሂድ። ጸበል በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ ንዑስ ከተማ በሆነችው በባልጪ ከተማ አጠገብ በርካታ ተገልጋዮች ከተለያዩ ቦታዎች በመምጣት ፎስ የሚያገኙበት ጸበል ነው። ጸበሉ በፈዋሽነቱ በይፋ መታወቅ የጀመረው አባ ካሳ የሚባሉ መናኛ ባህታዊ በሸንኮራ ቅዱስ ዮሐንስ ቤተክርስቲያን መቃብር ቤት ውስጥ ዘግተው ይኖሩ ነበር። ከዕለታት አንድ ቀን በህልማቸው ከቤተክርስቲያኑ በስተ ምስራቅ ከወንዝ ውስጥ ጸበል ፈልቋልና ወርደህ አይተህ ለህዝቡ ንገር፣ ዕውራንን የሚያበራ ለምጽን የሚያነጻ ጉባጣን የሚያቀና ጸበል ፈልቋልና ተናገር ብሎ በህልማቸው ነገራቸው። ሲነጋ ጠዋት በተነገራቸው መሰረት ወደ ወንዝ ወርደው ጸበሉን ሲፈልጉ አላገኛሉት። አባ ካሳ የዕድሜ ባለጠጋ ሲሆኑ ፈልገው ውለው በድካም ወደ ቤታቸው ተመለሱ። እንደገና ሌሊት በህልማቸው ጠዋት ተነሳና ወደ ጸበሉ ውረድ፣ ጸበሉም ከጫካ ውስጥ ፈልቆ ታገኘዋለህ፣ ከፊት ፊትህ የምትመራ እርግብ ትታያለች አሏቸው። በታዘዙት መሰረት ከጠዋት ተነስተው ወደ ወንዝ ሲወርዱ እርግብ ከፊት እየመራቻቸው ከወንዝ ውስጥ ሲደርሱ ጸበል ከፈለቀበት ገደል ላይ ክንፏን ዘርግታ አረፈች። ከዚያም አባ ካሳ እግዚአብሔርን እያመሰገኑ የፈለቀውን ጸበል ጠጥተው እግራቸውን ክፉኛ ያማቸው ነበርና ጸበሉን ሲያስነኩት ከያዛቸው በሽታ ወዲያውኑ ተፈወሱ። ከዚህ በኋላ አባ ካሳ የፈለቀውን ጸበል ለህዝቡ ነግረው ሚያዝያ 30 ቀን ታቦተ ሕጉ ወደ ጸበሉ ወርዶ በደማቅ ሁኔታ ተከብሯል። ይህንን ራእይ ያዩት ሚያዝያ 15 ቀን በ1654 ዓመተ ምህረት ገደማ ሲሆን 354 ዓመታትን ያስቆጠረ ጸበል ነው ተብሎ ይገመታል። አሁን ጸበሉ ቦታ ደርሰናልና ከዚህ በኋላ ደግሞ መቅረጽ ብቻ ላይ አይመስለኝም። ስለዚህ ተጠምቀን እንመጣለን። ብዙ ይጣብቁ።
ጸበላችንንም ተጠምቀን ጨርሰን አሁን ወደ ላይ እየወጣን ያለና እና በጣም ነው ደስ ያለኝ። እስከዛሬ ስመጣ ንግስ በነበረበት ሰዓት ስለሆነ የምመጣው መጠመቅ ምናምን በጣም ያስቸግር ነበረ ሰልፉ ስለነበረና ካስታወሳችሁ እዚህ ድረስ ላይ ድረስ ሰልፉ የሚበዛ ነበረና አሁን ተጠምቀን ወጥተናል። ከዛ ደግሞ ምን እንዳየው ልንገራችሁ። ምድራዊ ገነትን ላስጎብኛችሁ። ይሄ ምድራዊ ገነትን ላስጎብኛችሁ። እግዚአብሔር እንዴት አባቱ እንደሚያምር እዩት። እስኪ እዩት እንዴት እንደሚያምር እዩ። እና ዛሬ የምንገኘው ሸንኮራ ዮሐንስ ነው። ለአሁን ሰኔ 30 ዓመታዊ ክብረ በዓሉ ነው። ስለዚህ ሁላችሁም እንጠብቃቸዋለን እዚህ ቦታ ላይ። እኔም ቀድሜ ነው የምገኘው። ስለዚህ ስትመጡ ታገኙኛላችሁ። ሁላችሁም እንዳትቀሩ። ሰኔ 30 ሸንኮራ ዮሐንስ እንገናኝ። ደህና ሁኑ። እናመሰግናለን።